ብዙ ሰው የማይነግራችሁን ልንገራችሁ። ዛሬ ደግሞ ብዙ ሰው የማይነግራችሁ የማይነግረን በጣም የሚገርም ግን እውነት የሆነ ነገር ስሚ እሺ። የህይወት ትርጉሜን ግልጽ ላድርገው። ህይወቴ ግልጽ የሆነ ትርጉም ይኑረውና በዛ ውስጥ ግልጽ የሆነ አሻራዬን ግልጽ የሆነ የመኖሬን ትርጉም ለሌሎች ሰዎች ያለኝን ጥቅም ትርጉም አልባ ላድርገው ሳይሆን ትርጉም እንዲኖረው ላድርገው ካላችሁ የእውነቴን ነው የምነግራችሁ። ይሄ ሚስጥር እውነት ነው። በቃ ብታምኑም ባታምኑም ብትፈልጉም ባትፈልጉም አሁን የምነግራችሁ እውነት ነው። ዝግጁ ናችሁ? አዳምጥ፣ በደንብ አዳምጪ። ይሄንን በየትኛውም እድሜ ላይ ሁኑ፣ ወንድ ሁኑ ሴት፣ የትኛውም ዓለም ላይ ኑሩ፣ ይሄን የምትሰሙ በሙሉ አሁን የምነግራችሁ ይሄ ነገር እውነት ነው። ብዙ ሰው ግን አይነግራችሁም፣ አይነግረንም። ልብ አድርጉ። ህይወቴ ለሌሎች ያብራ፣ ህይወቴ ለሌሎች ይጥቀም፣ ለኔ ብቻ አይደለም። የመኖሬ ትርጉም ብዙዎችን ቀና ያስብላቸው፣ ብዙዎችን ፈገግ ያስብላቸው። የኔ መኖር ለኔ ብቻ አይደለም፣ ለሆዴ፣ ለልብሴ፣ ለምናምን ለገለመሌ፣ ለኔ ቁሳቁስ ይድላኝ ምናምን አይደለም። ለሌሎች መትረፍ አለብኝ። የሌሎች እንባ በኔ ምክንያት መታበስ መጠረግ አለበት። በኔ ምክንያት ሰው ማልቀስ የለበትም የምትሉ ሰዎች ወደዛ መስመር በምትሄዱበት ጊዜ ያን ለማድረግ ራሳችሁ ላይ በምትሰሩበት ጊዜ የሚገጥማችሁ ሰው የማይነገራችሁ ነገር ቢኖር መገፋት፣ መጠላት፣ መነቀፍ፣ መሰደብ፣ መንቋሸሽ፣ በርካታ ስድብ፣ በርካታ መላገድ፣ የአፍ መላገድ ሊያርፍባችሁ እንደሚችል እርግጠኛ ሁኑ። ይሄ እውነት ነው። እሺ፣ በነገራችን ላይ እውነት ነው። እና አይ እንዲህ እስከምል ሰውስ እንዲህ ከሚለኝ ከሚያሽሟጠጥ እንደዚህ ከሚያየኝ እንደዚህ ከሚያደምጠኝ እንደዚህ ምን ከሚልብኝ ምናምን እና ሰው እንደዛ ከሚልብሽ እንደዛ ከሚል ምን ትሆን? ሳትጠቅም ታልፍ። ሳትጠቅም የምሬን ነው። ሳታገለግል ይሄንን ካልኳችሁ የሆነ መንፈሳዊ ነገር ጋር ታያይዙና የሆነ ተቋም ውስጥ ተወሽቁትና አገልግሎት ሲባል የሆነ ኢቨንት ላይ የሆነ መድረክ ላይ ምናምን ብቻ አድርጋችሁ ታስቡታላችሁ። that's why ከሱ ወጣ ብለን ማየት ያለብን ከዛ ወጣ ያለ ነው። በነገራችን ላይ ይህ ሰው ቲዩ መሆኑን አትርሱ። ታዲያ ሰው በመሆን አውድ ውስጥ እንደምንወያይም እንዳትረሱ። እንደዛ ከሆነ ደግሞ ይሄው የኛ ጥቅም በዙሪያችን ላሉ ሰዎች እንጂ ለኛ አይደለም። ያ ደግሞ ምናችን ነው? የህይወታችን ትርጉም ነው ማለት። የኛ ህይወት ለበርካቶች ምን ማለት አለበት? በቃ ይሄ የምርጫ ጉዳይ አይደለም። በነገራችን ላይ ይሄው ስራ ሰራው ካልክ፣ አገለገልኩ ካልክ፣ ኖርኩ ካልሽ፣ ላንተ ስላግበሰበስክ፣ ላንቺ ስላግበሰበስሽ፣ ላንተ ደስታ፣ ላንተ ሰላም ብቻ እኔን ሄድላይን ካልክ እሱ አይደለም። በነገራችን ላይ በዛ ውስጥ ምናልባትም ይሄን ብቻ ካስቀደምክ ሌሎችን ልታስለቅስ፣ ሌሎችን ልታስቆዝም፣ ልትሰብር፣ ልባቸው ልትሰብር ትችላለህ። የራስሽን ብቻ ስታሳድጅ ማለት ነው። ይሄ ራስ ወዳድ ያስብላል። በጣም አደገኛው ራስ ወዳድነት። ራስ መውደድ ግን በዛኛው አንግል ጥሩ ነው። እስኪ መኖር ትርጉም ይኖረው። በተለይ እንደኔ ሁለተኛ የመኖር እድል ያገኛችሁ ሰዎች ከብዙ ፈተና ከብዙ ውጣ ውረድ በኋላ ሁለተኛ የመኖር ጭላንጭል ተስፋ፣ በቃ መቆረጥ የሌለበት ስለሆነ ብቻ ያልተቆረጠ በቃ ጊዜው ስላልሆነ ብቻ ፈጣሪ ፈቅዶ እንድሰራ ስለፈቀደ ብቻ የቀጠለ ህይወት ነው በነገራችን ላይ ያለኝ። ከብዙ መውጣት መውረድ በኋላ ነው አሁን ይሄን ድምጽ እንደዚህ በሙሉ ልብ እየሰማችሁ ያላችሁት ማለት ነው። እና ሁሉም አይነገርም፣ ግን ከዚህ ህይወት በኋላ ለሰዎች ፈገግታ ምክንያት፣ ለሰዎች ቀና ብለው አምላካቸውን ማመስገን ምክንያት፣ ለሰዎች ንስሐ መግባት ምክንያት፣ ለሰዎች ከስተታቸው መታረምና እንደ አዲስ የመኖር ተስፋ
እንደ አዲስ አስፈላጊ ነኝ እንዴ? የምር እንዲጠቃሚ ነኝ እንዴ? የምር ሰው ይወደኛል ይፈልገኛል እንዴ ብለው እንዲኖሩ ምክንያት ካልሆንሽ የምሬን ነው መኖር ትርጉም አልባ ነው ማለት ነው። አዎ ባይዘወይ የሆነች ትንሽዬ ዛፍ እንኳን ማለት ነው እዛ አካባቢ ላሉት እኮ ሌሎች ፍጥረታት ለድንጋዩም ለአፈሩም ለምኑም ማለት ነው ጥቅም አላት እኮ። በነገራችን ላይ ከፀሐይ ትከልላቸዋለች፣ ቅዝቃዜ ታመጣላቸዋለች ወዘተርፈ። ያንተ መኖር በቤት ውስጥ፣ ያንተ መኖር በስራ ቦታ፣ ያንተ መኖር በማህበረሰብ ውስጥ፣ ያንቺ መኖር በሆነ ሃይማኖት ተቋም ውስጥ፣ ያንተ መኖር በሆነ ቦታ ለነማን ምን አይነት ጥቅም ይሰጣል? ላንተ አይደለም። ይሰማል? ከሰው ሐሳብ ጋር እስኪ እንስማማ በእናታችሁ። ስለኛ እኮ አይደለም ይሄ። አንቺማ በነገራችን ላይ በቀን የሆነ ጊዜ የሆነ ምግብ ሊሆን ይችላል። አንድ ጊዜ ደግሞ ስትንቀሳቀስ የሆነ አይነት ልብስ፣ የሆነ አይነት ጫማ፣ የሆነ አይነት መኪና የሚባል ማለት ነው። እና ከዛ የምትኖረው የሆነ ቤት በቃ እኮ የሆነ አልጋ ምናምን፣ ከዛስ የሆነ በቃ አንድ መቃብር ማለት ነው መጨረሻ ላይ። ታዲያ ለአንተ አይደለም ይሄ ሁሉ ማለት ነው የምትደክመው፣ የምትወጣው፣ የምትወርደው፣ የምትሰራው ምናምን፣ እንደዚህ የምትጸልየው፣ የምትሰግደው፣ የምትቃናው ምናምን፣ የምትጾመው ለአንተ ብቻ እኮ አይደለም ወዳጄ፣ ለአንቺ ብቻ እኮ አይደለም፣ ለበርካቶች ለመትረፍ ነው እንጂ እንዴ። በእውነቴን ነው የምላችሁ። የምታነቡት የምትማሩት ምናምን ለእናንተ ብቻ ከሆነ በቃ ተውትና ማለት ነው ተውትና አራርፋችሁ በቃ ቁጭ በሉ። በእውነት ለእናንተ ደግሞ ምን እንዴ? አንተ ከወፍ ታንሳለህ እንዴ? አዎ እንዴ የምሬን ነው። እሱን ለማድረግ አይደለም ሰው የሆንከው። ሰው የሆንሽው ሰው ሆነን የተፈጠርነው ለዚያ አይደለም እና እናበርክት ነው። ለዚህ ደግሞ እንዲበዛልን እናመስግን። ለዚህ ደግሞ ጥበቡን እንዲገልጽልን ይቅር እንበል። በእንዲህ አይነት ነገር ካልሆነ በቀር በዚህ ዘመን ያለውን ውጥንቅጥ ማለፍ ይከብዳችኋል። እውነቴን ነው የምነግራችሁ፣ በጣም ፈታኝ ነው። ስለዚህ ከፍ በል ከመገልገል ወደ ማገልገል፣ ሰዎችን ከመጠበቅ ለሰዎች ወደ መድረስ ከፍ። ያኔ እንደ ንስር ዝቅ ብለህ ታያለህ። ከላይ ከፍ ብለህ ማለት ነው። ከላይ ከፍ ብለሽ ዝቅ ብለሽ ታያለሽ። ከፈጣሪህ ጋራ እግዚአብሔር ጋራ ትሰራለህ። እግዚአብሔር ባንተ ላይ ይሰራል፣ ባንቺ ላይ ይሰራል። በእውነት ነው የምላችሁ፣ ግን ስትፈቅድለት ነው። ለዚህ ሁሉ መነሻው የራስን መረዳት ነው። ራሳችሁን ተረዱት ፕሊዝ። ጊዜ አታባክኑ። ራሳችሁን ተረዱት። ለዚህ ደግሞ እኔ ወንድማችሁ ብዙ አይነት ጥቆማዎች ልጠቁማችሁ እችላለሁ። ምን ማድረግ እንዳለባችሁ ማለት። ቆይ ምን ላድርግ ግን ታዲያ እዛ ድረስ በምፈልገው ደረጃ ለበርካቶች ለመትረፍ ምን ላድርግ? እሱን ተወውና እኮ የራሴም ጉዳይ አቃተኝ የምትሉ ሰዎች ካላችሁ ከፍ ስትል ነው ተራው ነገር ማያስቸግረህ። ከፍ ስትል ነው ከፍ ስትይ ማለት ነው። ሰው ይህንን ካልኳችሁ በግል ወይም በቡድን የምር ሁለተኛ የመኖር እድል ማትሰጡ እኔን ነው፣ የኔን ቤተሰብ ነው፣ የኔን የስራ ባልደረቦች ነው እንድታገለግላቸው እንድታሳያቸው መንገድ የምፈልገው። የምር ሰው መሆናችን እኮ እንዲገባ እንፈልጋለን። ያ ደግሞ ለስራችን ውጤታማነታችንን ይጨምራል የምትሉ ሰዎች በእውነት አዎ ልክ ናችሁ፣ አልተሳሳታችሁም። ደውሉልኝ። 0911 29 02 ስልኬ ነው። ያለሁት አዲስ አበባ ነው። ለሌላም ጉዳይ እኔን ለመጥለፍ ሊሆን ይችላል፣ ከእንዲህ አይነት መስመር ለማደናቀፍ ሊሆን ይችላል፣ ለማዘናጋት ሊሆን ይችላል፣ በቃ ጊዜን ምናምን ለመውሰድ ሊሆን ይችላል። የምትፈልጉ ሰዎች ግን የምሬን ነው አርፋችሁ ባላችሁበት ቁጭ በሉ። እግዚአብሔር ደግሞ ተዋጊ ነው። እኔ አላማዬ ምስጋና፣ አላማዬ ይቅርታ፣
በበርካቶች ልብ ውስጥ የምር ባህል ማድረግ ነው። ይሰማል። ሰው መሆን እነዚህ መሰረቶች ላይ ካልሆነ ባዶ ነው፣ ውሸት ነው። በነገራችን ላይ ይቅር የማይል የትኛውም ፖዚሽን ላይ ያለ ኃላፊነት የሚወስድ የሚሰማው ሰው የማያመሰግን የትኛውም ሁኔታ ላይ ያለ የሚጠበቅበትን ለማድረግ ፖዚሽን ብቻ ስላለው ቁጭ ያለ ሰው እኔ እንጃ ብቻ ትርጉም ያለው ስራ ይሰራል ብዬ አላምንም። እና ከራስ ጀምሮ ይቅር ማለት፣ ሰላም ማውረድ፣ እንዲሁም ማመስገንን መልመድ፣ ፈጣሪ ጋር ኮኔክትድ መሆን በጣም አስፈላጊ ነው። ይሰማል አይደል? ይህ እንዳለ ሆኖ አንዳንዴ እንዳይረፍድ ጊዜን በአግባቡ መጠቀም የሚባል ነገር አለ። እንዳይረፍድ ይረፍዳል። ባይዘው ወይኔ ያኔ እንዲህ አይነት እኮ ነገሮች በዙሪያዬ ነበሩ፣ ሰው ዩቲዩብ ላይ እኮ ምናምን እንደዚህ አንድ የሆነ በቃ ይናገራል እና አግኝቼው እኮ እንዲህ ላወራው ፈልጌ ምናምን አትበሉ። ከረፈደ ነው። በነገራችን ላይ ከረፈደ በኋላ በቃ ምንም ትርጉም የለውም በነገራችን ላይ። እና አሁን ነው እሺ ጊዜው የምትፈልጉትን ለውጥ ለማምጣት አሁን ነው። ታዲያ ያንን የምትፈልጉትን ማንነት ለመገንባት የትኛውንም አይነት የኮቺንግ አገልግሎት በየትኛውም ሌቭል ለምትፈልጉ ሰዎች አለን። እሺ ተመዝገቡ። 0911 290201 በግል ወይም በቡድን በተለያየ ሌቭል ሰርቪስ ማግኘት ይቻላል። እንዴት ቫልዩኤብል ልሁን፣ እንዴት ዋጋዬን ልጨምር። ዋጋ ሲጨምር በነገራችን ላይ ዋጋ ሲጨምር ሁሉ ነገር ነው የሚጨምረው። በዙሪያ ያለ አጀብ ይበዛል። ብቻህን የነበርከው ሰውዬ እኮ ነህ። ብቻሽን የነበርሽው ሴትዮ ማለት ነው። እንጠላ ስብስብ ብለው ሰዎች እና ያኔ አይሙቅ መጀመሪያም አይብረድ። ከሱ ጋር አታችድ አትሁን። በነገራችን ላይ አትሁኝ። ከሚጨምሩ ነገሮች አንዱ ግን ገቢህ ይጨምራል። በነገራችን ላይ ሰላምህ ይጨምራል። የውስጥ ሰላምህ ማለት ነው ይበዛል። ታስተውለዋለህ። ለካ አይገርምም? በሚደንቅ ሰላም ውስጥ ነው ያለው። አይገርምም? በሚገርም የምስጋና ማዕበል ውስጥ ነው ያለው። አይገርምም? አንተ ራሱ የምስጋና ማዕበል ነህ። ባይዘ የምስጋና ባህር ነህ። እና ያንን ልብ እያልክ ስትመጣ አቤት ያለው ሰላም። ሌላስ ከዚህ በተጨማሪ የሚኖርህ መረጋጋት፣ የሚኖርህ መስከን አባቴ፣ የሚኖርህ ማራኪ የሆነ ሌሎችን ወደ አንተ ሊስብ የሚችል ግሬስ፣ ክብር ይጨምርልሃል። ውስጥህን በይቅርታ ስታጸዳው፣ በምስጋና ስታነጸው፣ ስታለማምደው እና ምን ስታደርግ መሰለ በደንብ አድርገህ ዋጋህን ስትጨምረው ማለት ነው። ከፍ አድርገህ ስትሰራው ራስህን። ይሄን ለማድረግ እንግዲህ ፈጣሪ ይርዳን ሁላችንንም። እኛ ግን እርስ በርስ ደግሞ እሱ ያለው ይሁን እንግዲህ እሱ ካልተጨመረበት አትበሉ። እሺ እናንተም ተጨመሩበት። እርስ በርሳችን የራሳችን ድርሻ መወጣት አለብን። ቢላዋ በቢላዋ ይሞረዳል በነገራችን ላይ አይደል? ይሄን ለማለት ነው። እንጸልይ፣ እንጾም፣ እናመስግን፣ እንስገድ፣ እንመርከክ። ከዛ የሚመጣውን ደግሞ ለውጥ ፈጣሪ እሱ እንድናስተናግደው ለዚያ የሚመጥን ማንነት እንዲኖረን መስከኑን፣ ማረጋጋቱን፣ ማስተዋሉን ይስጠን። ሰላም ይብዛላችሁ። መልካም ምሽት ለውላችሁ።